መጽሐፈ ምሳሌ ከምዕራፍ 20 እስከ ምዕራፍ 22። ለተሳዳቢና ለሰካራም ወይን ክፉ ነው፣ ጽዋውንም መላልሶ የሚጨልጥ ጠቢብ አይደለም። እንደዚህ ያለ አላዋቂም ሁሉ አንድ ይሆናል። የንጉሥ ቁጣ ከአንበሳ ቁጣ አያንስም፣ የሚያስቆጣውም ሰው የራሱን ነፍስ ይበድላል። የሰው ክብሩ ከስድብ መከልከል ነው፣ ሰነፍ ሁሉ ግን እንዲህ ባለ ነገር ይጣመራል። ታካች ሰው ሲያሽሟጥጡት አያፍርም፣ ስለዚህ በመከር ጊዜ ይለምናል፣ የሚሰጠውም የለም። በክምሩ እያለ ስንዴ የሚበደር እንደዚሁ ነው። ምክር በሰው ልብ እንደ ጥልቅ ውሃ ነው፣ አእምሮ ያለው ሰው ግን ይቀደዋል። ይቅር ባይ ሰው ታላቅና ክቡር ነው፣ ነገር ግን የታመነ ሰው የሚገኘው በድካም ነው። ያለ ነውር ወደ እውነት በንጹሕ የሚሄድ ልጆቹን ብፁዓን ያደርጋቸዋል። እውነተኛ ንጉሥ በዙፋኑ በተቀመጠ ጊዜ በዓይኖቹ ፊት ምንም ክፉ አይቃወመውም። ንጹሕ ልብ አለኝ ብሎ የሚመካ ማን ነው? ከኃጢአትስ ንጹሕ ሆኖ የሚታይ ማን ነው? ሁለት አይነት ሚዛንና ሁለት አይነት መስፈሪያ፣ ሁለቱ በእግዚአብሔር ፊት ርኩሳን ናቸው። የሚሰራቸውም በሥራው ይሰነካከላል። የእውነተኛ ጎልማሳ መንገዱ የቀና ነው። የሚሰማ ጆሮና የሚያይ ዓይን፣ ሁለቱ የእግዚአብሔር ሥራ ናቸው። እንዳትወገድ ማማትን አትውደድ፣ ድሃም እንዳትሆን እንቅልፍን አትውደድ። ዓይንህን ክፈት፣ እንጀራም ትጠግባለህ። የሚገዛ ሰው ክፉ ነው ይላል፣ በሄደ ጊዜ ግን ይመካል። ወርቅና ብዙ ቀይ ዕንቁ ይገኛል፣ የእውቀት ከንፈር ግን የከበረች ጌጥ ናት። ለማያውቀው ከተዋሰ ሰው ልብሱን ውሰድ፣ ለእንግዳ የተዋሰውንም እርሱን አግተው። የሐሰት እንጀራ ለሰው የጣፈጠ ነው፣ ከዚህ በኋላ ግን አፉ ጭንጫ ይሞላል። አሳብ በምክር ትጸናለች፣ በመልካምም ምክር ሰልፍ አድርግ። ዘዋሪ ሐሜተኛ ምስጢርን ይገልጣል፣ በከንፈሩ የሚያባብል ሰውን አትገናኘው። አባቱና እናቱን የሚያማ ብርሃኑ ይጠፋል፣ የዓይኖቹ ብሌንም ጨለማን ያያሉ። አስቀድሞ ለርስት የሚቸኩል በፍጻሜው አይባረክም። ጠላቴን እበቀለዋለሁ አትበል፣ ነገር ግን እንዲረዳህ እግዚአብሔርን ተማመን። ሁለት አይነት ሚዛን በእግዚአብሔር ዘንድ አስጸያፊ ነው፣ ሐሰተኛ ሚዛንም መልካም አይደለም። የሰው አካሄዱ በእግዚአብሔር ዘንድ ይቃናል፣ ሟች ግን መንገዱን እንዴት ያውቃል? ሰው ከገንዘቡ በችኮላ የተቀደሰ ነው ብሎ ቢሳል ከተሳለም በኋላ ቢጸጸት ወጥመድ ይሆንበታል። ብልህ ንጉሥ የኃጥአን መንሽ ነው፣ በእነርሱ ላይም መንኮራኩርን ይነዳባቸዋል። የሰው መንፈስ የሆድን መዛግብት የሚመረምር የእግዚአብሔር መብራት ነው። ቸርነትና እውነት ንጉሥን ይጠብቁታል፣ ዙፋኑንም በእውነት ይከቡታል። ለጎልማሶች ጌጣቸው ጥበብ ነው፣ ለሽማግሌዎችም ክብራቸው ሽበት ነው። ሽብርና ስደት ክፉዎችን ድንገት ይገናኛቸዋል፣ ግርፋትም ወደ ሆድ ዕቃ ይገባል። ምዕራፍ 21 የንጉሥ ልብ እንደ ውሃ ፈሳሽ ነው፣ በእግዚአብሔር እጅ ነው። ወደ ወደደውም ይመልሳታል፣ በዚያም ትቆያለች። ሰው ሁሉ ለራሱ ጻድቅ መስሎ ይታያል፣ እግዚአብሔር ግን ልብን ያቀናል። ጽድቅንና ቅን ፍርድን ማድረግ መሥዋዕት ከመሠዋት ይልቅ በእግዚአብሔር ዘንድ የተወደደ ነው። ለስድብ በልብ አለመቸኮል ታላቅ ዕውቀት ነው፣ የኃጥአንም ብርሃናቸው ኃጢአት ነው። የትጉህ ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ሁሉ ግን ለመጉደል ይቸኩላል። በሐሰተኛ ምላስ ሀብትን የሚያከማች ከንቱ ነገርን ይከተላል፣ ወደ ሞት ወጥመድም ያደርሰዋል። ጽድቅን ያደርጉ ዘንድ አይወዱምና የኃጥአን ጥፋት ከሩቅ ይመጣል። እግዚአብሔር ለጠማሞች ጠማማ ሥራን ይልክባቸዋል፣ ሥራው የቀናና ንጹሕ ነውና። ከነዝናዛ ሴት ጋር በተለሰነ ቤት ከመቀመጥ ይልቅ ከቤት ውጭ በማዕዘን ላይ መቀመጥ ይሻላል። የኃጢአተኛ ነፍስ በአንድ ሰው እንኳ ይቅር አትባልም። ክፉ ሰው ሲዋረድ የዋህ ሰው አዋቂ ይሆናል፣ ጥበብን የሚረዳ ሰውም ዕውቀትን ይቀበላል። የክፉዎች ልብ ጽድቅን አያውቅም፣ ክፋትም ኃጥአንን ያከፋቸዋል። ድሃን እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጣራል፣ የሚሰማውም የለም። በስውር ያለ ስጦታ ቁጣን ይመልሳል፣ ስጦታን የሚሸልግ ግን ጽኑ ቁጣን ያስነሳል። ፍርድን ማድረግ ለጻድቃን ደስታ ነው፣ ጻድቅ ሰው ግን ክፉ በሚሰራ ዘንድ የረከሰ ነው። ከጽድቅ መንገድ የሚሳሳት ሰው በረአይት ጉባኤ ያርፋል፣ ደስታን የሚወድ ድሃን ይሆናል። የወይን ጠጅንና ዘይትን የሚወድም ባለጸጋ አይሆንም። ኃጥእ በጻድቅ ዘንድ የተናቀ ነው፣ ኃጥእም የጻድቅ ቤዛ ነው። ከቁጡ ከነዝናዛና ከነገረኛ ሴት ጋር ከመቀመጥ ይልቅ በምድረ በዳ መቀመጥ ይሻላል። የተወደደ መዝገብ በጠቢባን አፍ ያርፋል፣ አላዋቂዎች ግን ያጡታል። ጽድቅንና ምሕረትን የሚከተል ሕይወትንና ክብርን ያገኛል። ጠቢብ የጸናች ከተማን ይገባባታል፣ ክፉዎች የሚተማመኑበትንም ኃይል ያፈርሳል።
ክፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። የችኩል የነዝናዛና የነገረኛ ሰው ስሙ ቸነፈር ነው፣ ክፉን የሚያስብም ኃጥእ ነው። ታካችን ምኞቱ ትገድለዋለች፣ እጆቹ ምንም ይሰሩ ዘንድ አይፈቅዱምና። ኃጥእ ቀኑን ሁሉ ክፉ ምኞትን ይመኛል፣ ጻድቅ ግን አውቆ ይራራል ይመጸውታልም። የኃጥአን መሥዋዕት በእግዚአብሔር ዘንድ አስጸያፊ ነው፣ በክፋት ያቀርቡታልና። ሐሰተኛ ምስክር ይጠፋል፣ የሚሰማ ሰው ግን ተጠንቅቆ ይናገራል። ኃጥእ ሰው ያለ ኀፍረት ፊት ለፊት ይቃወማል፣ ቅን ሰው ግን መንገዱን ይረዳል። ጥበብና ብርታት ምክርም በኃጥእ ዘንድ የሉም። ፈረስ ለጦርነት ቀን ይዘጋጃል፣ ረድኤት ግን ከእግዚአብሔር ዘንድ ነው። ምዕራፍ 22 መልካም ስም ከብዙ ባለጠግነት ይሻላል፣ መልካም ሞገስም ከብርና ከወርቅ ይበልጣል። ባለጠጋና ድሃ በአንድነት ተገናኙ፣ ሁለቱንም እግዚአብሔር ፈጠራቸው። አዋቂ ሰው ክፉ ሰው በኃይል ሲቀጣ አይቶ ይገሰጻል፣ አላዋቂዎች ግን ሲያልፉ ይጎዳሉ። እግዚአብሔርን መፍራት ጥበብን ባለጠግነትንና ክብርን ሕይወትንም ትወልዳለች። እሾህና ወጥመድ በጠማማ ሰው መንገድ ናቸው፣ ነፍሱን የሚጠብቅ ግን ከእነርሱ ያመልጣል። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ድሆች ባለጠጎችን ይገዛሉ፣ አገልጋዮችም ለጌቶቻቸው ያበድራሉ። ሐሰትን የሚዘራ መከራን ያጭዳል፣ የሥራውንም መቅሰፍት ይፈጽማል። እግዚአብሔር ደስ ብሎት የሚሰጥ ሰውን ይወዳል፣ ከንቱ ሥራውን ግን ይጠላል። ለድሃ የሚራራ እርሱ ይበላል፣ እንጀራውን ለድሃ ሰጥቷልና፣ ለሰጠው ሀብታምም የሚከፍል አይደለምና። መማለጃን የሰጠ ሰው ድል መንሳትንና ሞገስን ያገኛል፣ ነገር ግን የተቀበለውን ነፍስ ያጠፋል። ነፍሰ ገዳይን ከጉባኤ ያወጣል፣ ከእርሱም ጋር ክርክር ይወጣል። በጉባኤ በሚቀመጥበት ጊዜ ሁሉን ያዋርዳልና። እግዚአብሔር የልብን የዋሃት ይወዳል፣ ንጹሐንም ሁሉ በእርሱ ዘንድ የተመረጡ ናቸው። ንጉሥ በከንፈሩ ይገዛል፣ የእግዚአብሔር ዓይኖች ዕውቀትን ይጠብቃሉ፣ ኃጥእ ግን የጥበብን ቃል ይንቃል። ታካች ሰው በላኩት ጊዜ ያመካኛል፣ እንዲህም ይላል፣ አንበሳ በመንገድ አለ፣ በአደባባይም ግድያ አለ። የአመፀኛ አፍ ጥልቅ ጉድጓድ ነው፣ በእግዚአብሔርም ዘንድ የተጠላ በእርሱ ውስጥ ይወድቃል። በሰው ፊት ክፉዎች መንገዶች አሉ፣ ከእነርሱም ይርቅ ዘንድ አይወድም። ከክፉና ከጠማማ መንገድም መራቅ አግባብ ነው። አለማወቅ ጎልማሳን ልብ ከፍ ከፍ አደረገች፣ በትርና ተግሳጽ ከእርሱ ይርቀዋልና። ድሃን የሚቀማ ገንዘቡን ብዙ ያደርግለታል፣ በችግሩ ጊዜም ለባለጠጋ ይሰጣል። ለመስማት ጆሮህን ወደ ጠቢባን ቃል አዘንብል፣ የኔንም ቃል ስማ፣ መልካምንም ታውቅ ዘንድ ልብህን አቅርብ። እነርሱም በልብህ ብትጠብቅ በከንፈሮችህ በአንድነት ደስ ያሰኙሃል። ተስፋህ በእግዚአብሔር ይሆን ዘንድ መንገዱን ያሳውቅሃል። ለእውቀትና ለምክር ይሆንህ ዘንድ 3 ነገሮችን እነሆ ጻፍኩልህ፣ አንተም በልብህ ሰሌዳነት ጻፋቸው። በጎ ዕውቀትን ትሰማ ዘንድ ለሚጠይቁህም የእውነት ቃልን ትመልስ ዘንድ ነዋሪ ቃልን አስተምርሃለሁ። ድሃን በግድ አትበለው፣ ድሃ ነውና፣ ችግረኛውንም በበር አትግፋው። እግዚአብሔር ፍርዱን ይፈርድለታልና፣ አንተም ነፍስህን በሰላም ታድናለህ። ከቁጡ ሰው ጋር ባልንጀራ አትሁን፣ ከነዝናዛም ጓደኛ ጋር አትኑር። መንገዱን እንዳትማር ለነፍስህም ወጥመድ እንዳያገኝህ። የሰውን ፊት በማፈር ራስህን ለዋስትና አትስጥ። የምትከፍለው ባይኖርህ ምንጣፍህን ከጎንህ ይወስዱብሃልና። አባቶችህ የሰሩትን የቀድሞውን ድንበር አታፍርስ። ነገርን የሚረዳ በሥራውም ብልህ የሆነ ሰው ወደ ነገሥታት ይቀርባል፣ በተዋረዱ ሰዎችም ፊት አይቆምም።